የሰልፍ ኢምፕሩቭመንት ጆርኒ በአንድ እርምጃ ይጀምራል። እሱም ጂም በመሄድ። ብዙ ሰው አሁን ያለውን ሰውነት አይወደውም፣ ግን ጠዋት ከሞቀው አልጋው ተነስቶ ስፖርት መስራትን ደግሞ አይፈልገውም። እጁን አጣጥፎ ተቀምጦ ለውጥ ወደሱ እንዲመጣ ይፈልጋል። እንደዛ ደግሞ አሁን ላይ ስፖርት መስራት አለብን። ያ የምትፈልገውን ወንድ የሆነ አቋም የምታገኘው ስፖርት በመስራት ነው። ግን እኮ እኔ ጂም ገብቼ አላቅም፣ በገባም ምን መስራት እንዳለብኝ አላቅም ሊሆን ይችላል ጥያቄ። ግን በደንብ አዳምጠኝ። ሲጀመር ማለት ነው ምንም ነገር ጀምር፣ የመጀመሪያ ቀን ፐርፌክት ሊሆን አይችልም። ምንም ነገር ብትጀምር የመጀመሪያ ቀን ፐርፌክት ሊሆን አይችልም። በቃ ግን የመጀመሪያዋ ቀን ለስኬትህ፣ ያ ለምታለመው ስኬትህ ቁልፍ ነው የምትሆነው። የዛኔ ባትጀምር ኖሮ ስኬት ላይ አትደርስም። ዛሬ ካልጀመርክ የነገውን ስኬትን አታየውም ማለት ነው። ስለዚህ በቃ ጀምር፣ ጂሙን ጀምር። በቃ ዝም ብለህ ጀምረው። ከዛን አለማቋረጥ ነው ካንተ የሚፈልገው። ጂም የሚፈልገው ነገር መጀመርና አለማቋረጥ ነው። በመሃል ላይ የምታያቸው ፕሮግረሶች አንተን ከፍ እያደረገ ይመጣል። ይሄ አመጋገብ ማስተካከል ምናምን እሱ በኋላ ላይ ይመጣል። አሁን መጀመሪያ ጀምር፣ ጂሙ ስፖርት መስራት ጀምር። ከዛን በምትሄድበት ሳታቆም ከሄድክ በምትሄድበት መንገድ መሀል ላይ አመጋገብን ታስተካክላለህ። ያለህን ፕሮግረሱ እየገፋ ይመጣል። ለውጥ ባየ ጊዜ ኢንስፓየር እየሆንክ ትመጣና በቃ ትቀጥልበታለህ ማለት ነው። ካንተ የሚጠበቀው አሁን ላይ መጀመር ብቻ ነው። ጀምር፣ ከዛን ታየዋለህ። ደግሞ በቃ አንድ ነገር ኤክስፒሪየንስ ነው የሚፈልገው። በቃ አሁን ላይ ጂም ቤድ ምናምን ጓደኞቼ ቢያዩኝ ይስቁብኛል ነው መጀመር አለብህ። አንድ ነገር ኤክስፒሪየንስ ነው። በቃ አሁን ዛሬ ኢጎን ገለህ ሂድ፣ በቃ ጂም ግባ። ከዛን ኤክስፒሪየንስ ስታደርገው ኖርማል እንደሆነ ትረዳለህ። ከዛ በኋላ ከአንተ የሚጠበቀው ምንድን ነው? አለማቋረጥ ብቻ። በየቀኑ ሂድ። ከዛን ፕሮግረሶችን እያየ ትመጣለህ። በሰውነት የለውጥ እያየ ትመጣለህ። ያ መታየው ለውጥ ደግሞ አንተን ኢንስፓየር እያደረገ እየገፋ ይመጣል ወደፊት። በቃ እንድቀጥልበት ያደርጋል። አንዴ እስክጀምረው፣ አንዴ ወደ ስፖርት ውስጥ ገባ ነው። አንዴ ማለት ነው። አንዴ ከገባህ በኋላ በቃ አንዴ መስመር ውስጥ ከገባህ በኋላ አለመሄድ አትችልም። በቃ ሁሌ ትሄዳለህ። በቃ አንዱ ላይፍ ስታይል ይሆናል ማለት ነው። ዲሲፕሊን ትሆናለህ። በቃ ሁሌ ትሄዳለህ። በቃ ሳታስበው ጂም ቤት ነው። በቃ ሩቲንክ ይሆናል። ድሮ ጂም ቤት ለመሄድ የምትፈልገውን አይነት ጉልበት አሁን አፈልግም። በቃ አይምሮ አውቶማቲካሊ በቃ እዘሽዳል ማለት ነው። በቃ ራስህን በቃ ዝግጁ አድርገህ ምንም አይነት ትግል ሳትፈልግ ወደ ጂም ቤት ጀምራል። ስለዚህ ከአንተ የሚጠበቀው አሁን መጀመር ነው። ይህ አመጋገብ ማስተካከል ምናምን ይህንን አይምሮ ጂም እንዳትሄድ የደረደረብህን ሰበብ መስበር ስትችል እሱም ታስተካክሏል። ችግር አመጋገብ ማስተካከል ምናምን ይመጣል ወደፊት። መጀመሪያ አይምሮ የደረደረብህን ምክንያት ሰበብ እንዳትሄድ የሚያደርግህን ነገር እሱን ሰብረኸው መሄድ ጀምር። ልክ እሱን ከሰበርከው በኋላ አመጋገብን ማስተካከል ምናምን የሚባሉ ነገሮች እንዳለ ይመጣሉ ማለት ነው። ስለዚህ ስፖርት መስራት አለብህ። ይህን ቪዲዮ በአንድ ቃል ዘጋዋለሁ። አሁን ጀምር።